ሶሊያና ተፈራር እንደምን መጣሽ 16 ዓመትሽ 9 ምንድነው የሚባለው እሱ አንተ ልጠይቅህ ምንድነው የሚባለው አይኔማ ማምለጤ እኮ ነው ምንድነው የሚባለው ያልኩ አንቺ ንገሪኝ እንጂ ምንድነው የሚባለው ማህደር ምሳሌነቱን ታውቃለህ አይኔ ምሳሌ እንዳለው አላውቅም ምንድነው ምሳሌው የእመቤታችን የቅድስት ድንግል ማርያም ምሳሌ ነው እነዚህን ትልልቅ እንግዶች የጋበዝንበት ምክንያት ምንድነው ስላንቺ የሰማነው ነገር ስላለ ነው ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ እንዲፈትኑልን ወደዚህ ጋብዛለሁ እንግዲህ ለርሱ አሳልፌ ሰጥቻለሁ ይሄ የኔ ሙያ አይደለም የኔ ሙያ በቃ እዚህ ጋር ቃል ትምህርት ሲጀመር ከምንድነው የሚጀምረው አትብገጽ እስኪ እሱን በይልን አትብገጽ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም ረሽማን ይባላል ዲያቆን ጌታቸው ቀን ዲያቆን አሁን ብዙ ጊዜ ስምዐ ማርያም የሚለው ልብ አንለው ማለት ስምዐ በጣም ነው የሚገርም ሰላም ለኪ ሰላም ለኪ እንዘን ሰግድን ለኪ